የቶንሲል ኢንፌክሽን ተብሎ በጡንቻ የሚሰጥ ቤንዛታይን ፔንሲሊን የሚባል መድኃኒት የህይወት አደጋ የሚያመጣው ለምንድን ነው? ጤና ይስጥልኝ፣ ዶክተር አረጋዊ ነኝ። በያላችሁበት ሁላችሁም ጤና ሰላም እመኝላችኋለሁ። የቶንሲል ኢንፌክሽን በባክተሪያ አማካኝነት የሚመጣ እጅግ አደገኛ ህመም፣ ለልብ ለኩላሊት ህመም መንስኤ ሊሆን የሚችል ካልታከመ መዘዙ የበዛ ህመም ነው። ይህ የቶንሲል ኢንፌክሽን እንግዲህ ለማከም ብዙ አማራጮች የምንጠቀም ቢሆንም ቤንዛታይን ፔንሲሊን ጂ የሚባለው በጡንቻ ጠለቅ ብሎ የሚሰጥ መድኃኒት የመጀመሪያው አማራጭ ነው፣ በሀገራችንም በሌላው ዓለምም ማለት ነው። ሌሎች አማራጮች ቢኖሩንም ማለት ነው። ይህ ቤንዛታይን ፔንሲሊን ታዲያ በሚሰጥበት ጊዜ ሁል ጊዜ ቀድሞ ሊዘጋጁ የሚገቡ ሌሎች መድኃኒቶች ያስፈልጋሉ። እንደ አድሬናሊን የሚባል ሌሎች ፈሳሾችም ያስፈልጉናል ማለት ነው። ምክንያቱም የቤንዛታይን ፔንሲሊን በአንዳንድ ታካሚዎች ላይ ቁጥራቸው በጣም አነስተኛ ቢሆንም ከ10,000 1 እስከ 5 ሊሆን ይችላል። በፐርሰንት ስንገልጸው 0.01 እስከ 0.05 ሊሆን ይችላሉ። አለርጂክ ሪአክሽን እንዲሁም አናፍላክቲክ ሾክ የሚባል በጣም እጅግ አደገኛ የሆነ የህይወት አደጋ ሊያመጣባቸው ይችላል። ስለዚህ ታካሚዎች ወደ ጤና ባለሙያዎች ሲመጡ በመጀመሪያ ጊዜ የቶንሲል ኢንፌክሽን እንደሆነ አረጋግጠን መድኃኒት ለመስጠት ስንዘጋጅ ምርጫችን ቤንዛታይን ፔንሲሊን የሚሆን ከሆነ ታካሚዎቹ ከአሁን በፊት ለዚህ ለፔንሲሊን አለርጂ እንዳላቸው የሌላቸው ማረጋገጥ ያስፈልጋል። አንድ ሌላው ደግሞ እንግዲህ ይህ ቤንዛታይን ፔንሲሊን በምንሰጥበት ሰዓት ይህ አናፍላክቲክ ሪአክሽን እንደሚያጋጥም ታሳቢ በማድረግ ቅድም የጠቀስኳቸው ዝግጅት ማድረግ ያስፈልጋል። አድሬናሊን ሊኖረን ይገባል። ፈሳሽ እንደ ኖርማል ሳላሪ ሪንገር ላክቴት ሊኖረን ይገባል። ስለዚህ ይህ ዝግጅት አድርገን ነው እንግዲህ መድኃኒቱን ለመስጠት የምንወስነው ማለት ነው። ግን ይህ መድኃኒት እንዳለ ቤንዛታይን ፔንሲሊን እንዳለ ሆኖ ሌላ አማራጭ ግን መጠቀም እንችላለን። አሞክሳሲሊን፣ ፔንሲሊን ቪ፣ አዚትሮማይሲን፣ ክላሪትሮማይሲን ለነዚህ ለማክሮሊድ ሬዚስታንስ ይሆናል ብለን ካሰብ ወይም ደግሞ ከአሁን በፊት ወስደው ከነበሩ ደግሞ ክሊንዳማይሲንም ደግሞ መጠቀም እንችላለን። እንግዲህ ይህ ያነሳሁበት ምክንያት ምንድን ነው? ከሰሞኑ በምዕራቡ የሀገራችን ክፍል በአሶሳ ከተማ በአንድ እህታችን ላይ ለቶንሲል ህመም ተብላ የተሰጣችው መድኃኒት እንግዲህ ህይወቷ ቀጥፏታል የሚል ዜና እየተሰራጨ ይገኛል በሚዲያ። ከአሁን በፊትም እንግዲህ ብዙ ጊዜ ይነሳል በሀገራችን መኪና እያሽከረከረ ሄዶ ለቶንሲል ኢንፌክሽን መድኃኒት ወስዶ ህይወቷ አለፈ እየተባለ ተደጋጋሚ ወሬ ይሰማል እና ምክንያቱ እንግዲህ ከቤንዛታይን ፔንሲሊን ጂ ተያይዞ የሚመጣ ጉዳይ ነው ማለት ነው። ስለዚህ ይህ የህይወት አደጋ ማስቀረት የሚቻለው አሊያም በቂ ዝግጅት በማድረግ መድኃኒቱ በመስጠት ነው፣ ወይም ደግሞ ሌሎች አማራጮችን በመጠቀም ነው ማለት ነው። የቶንሲል ኢንፌክሽን ግን መታከም አለበት። ካልታከመ በጣም አደገኛ የሆነ ለልብ ህመምና ለኩላሊት ህመም የሚዳረግ ህመም ስለሆነ እንደ ቀላሉ የሚታይ አይደለም። ወይም ደግሞ ተደጋጋሚ የቶንሲል ህመም የሚያስቸግራቸው ሰዎች በአመት ከ7 ጊዜ በላይ የሚደጋገምባቸው ከሆነ ለቀዶ ጥገና ወይም ደግሞ ለሰርጀሪም ካንዲዴት ናቸው። ወይም ደግሞ እንደ አማራጭ ባይሆንም ግዴታ እንግዲህ ተደጋጋሚ ስለሚሆን ቀዶ ጥገና ሊሰራላቸው ይገባል። ስለዚህ ወደ ቀዶ ጥገና ሐኪም ከአንገት በላይ ሐኪም አማክረው ይህ የቀዶ ጥገና ወይም ደግሞ ቶንሲሎቶሚ የሚባለው ሊሰራላቸው ይገባል ማለት ነው። ስለ ቤንዛታይን ፔንሲሊን ከቶንሲል ኢንፌክሽን ጋር ያለው ግንኙነት ወይም ደግሞ መቼ ነው አደጋ ሊሆን የሚችለው የሚለው እንግዲህ የጠቀስኩት ይመስላል። ተጨማሪ መረጃ የምትፈልጉ ከሆነ መቀሌና አካባቢ የምትገኙ ሮማናት ሆስፒታል በመምጣት በቂ ኢንፎርሜሽን ማግኘት ትችላላችሁ። በሌላ ዓለም ያላችሁ ወገኖች ደግሞ የምትፈልጉት ጥያቄ መጻፍ ትችላላችሁ። ጤና ሰላም እመኝላችኋለሁ። ሰላም